ሪቪው ኤክሰርሳይዝ ኦን ዩኒት 7 ዛሬ እናያለን። የአስረኛ ክፍል ዩኒት 7 ሪቪው ኤክሰርሳይዝ አንደኛ ጥያቄ ምንድን ነው የሚለው ፋይንድ lateral surface area in the volume of each of the following figure። የአንደኛ ኤን እንጀምራለን። መጀመሪያ ግን ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ለሌሎች እንዲደርስ አድርጉልኝ። ቀጥታ ወደ ኤ ላይ የተሰጠን ፒራሚድ ነው። ስለዚህ የፒራሚድ ላተራል ሰርፌስ ኤሪያ ለመስራት ፎርሙላችን 1/2 ፒኤል ነው። ፒኤል 1/2 ፒኤል ፒን ማግኘት እንችላለን። ፒ ማለት ፓራሜትር ኦፍ ዘ ቤዝ ማለት ነው። ፓራሜትር ኦፍ ቤዙ የቤዙ ፓራሜትር ማለት ነው። ስለዚህ ፓራሜትሩ ስንት ይሆናል ማለት ነው? እዚህ ጋር እንደምናየው እዚህ ጋር ኢኩላተራል ትሪያንግል ነው ይሄ። ስለዚህ ይሄም እኩል ናቸው ሶስቱ ማለት ነው። ስለዚህ ይሄም 12 ነው ማለት ነው። እዚህ ጋር 12 ነው፣ ኢኩላተራል ትሪያንግል ነው። ስለዚህ ምንን ያላገኘነው አሁን ኤልን ነው፣ ስላንት ሄቱን ማለት ነው። ስላንት ሄት እዚህ ጋር እንዲመጡ ያለው ማለት ነው። እዚህ ላይ እዚህ ጋር እንዲመጡ ይሄን እንደዚህ የሚቆርጥልን ማለት ነው። ስለዚህ እዚህ ጋር 90 ዲግሪ ይፈጥራል ማለት ነው ከዚህኛው ጋር። ስለዚህ ስላንት ሄቱን ለማግኘት ምን እናደርጋለን? ይሄ እቺን እኩል ቦታ ነው የሚቆርጥልን። እዚህ ጋር እስከዚህ ጋር ይሄ 12 ነው። ስላንት ሄት ሁሌም ይሄኛውን ሳይድ እኩል ቦታ ነው ፒራሚድ ላይ የሚቆርጠው ማለት ነው። ስለዚህ ይሄ 12 ነው፣ እቺ 6 ነች ማለት ነው። ስለዚህ እቺን ነው ማለት ነው እኛ ማግኘት ያለብን ኤልን። እሱን ለማግኘት ምን እናደርጋለን? ይሄ 90 ዲግሪ ከሆነ እቺ 6 ተሰጠችን፣ ይሄ 12 ከሆነ በፓይታጎረስ ቲዮረም ተጠቅመን መስራት እንችላለን። ስለዚህ 12 ስኩዌር 12 ስኩዌር ኢዝ ኢኳል ቱ ኤል ስኩዌር ፕላስ 6 ስኩዌር አለ እቺኛው ማለት ነው። ከዚህ ጋር ያለችው 6 ስኩዌር ግን ኤል ስኩዌር ኢዝ ኢኳል ቱ ይሄ 144 ነው የሚሆነው። 144 ሲቀነስ 6ም እዚህ ጋር ስኩዌር ነው። 6 ስኩዌር ሲሆን 36። ይህንን ከ144 ላይ 36 መቀነስ ነው። ይህን ኤል ስኩዌር ኢዝ ኢኳል ቱ ከ14 ላይ 6 8 ነው። ከ3 ላይ 3 0። እዚህ ጋር እንዳለን አንድ ይወርዳል ማለት ነው። ሶሪ እዚህ ጋር ከ4 ላይ 3 ነው የምንቀንሰው። ከአንድ ወደዚህ ስለተበደልን 3 ነው የሚቀረው። ልክ ነው። ስለዚህ 108 ይመጣል ማለት ነው። 108 ከስኩዌር ሩት ሲወጣ ሙሉ ለሙሉ ባይወጣም ግማሽ ይወጣል። ስለዚህ 108 ማለት ይሄ ስኩዌር ሩት ኦፍ 108 ነው የሚሆነው። እዚህ ጋር ስናስገባ 108 ማለት ስንት ማለት ነው? 36 ታይምስ 3 ማለት ነው። ስለዚህ ይሄ ማለት ደግሞ ስኩዌር ሩት ኦፍ 36 ታይምስ ስኩዌር ሩት ኦፍ 3 ማለት ነው። ስለዚህ ይሄ ስላንት ሄቱ ምን ይሆናል ማለት ነው? 36 ከስኩዌር ሩት ውስጥ 6 ሆኖ ይወጣል። ስለዚህ 6 ስኩዌር ሩት ኦፍ 3 ይሆናል ማለት ነው። ስለዚህ ስላንት ሄታችን ስንት አገኘን ማለት ነው? ኤል ኢዝ ኢኳል ቱ 6 ስኩዌር ሩት ኦፍ 3 ማለት ነው። 6 ስኩዌር ሩት ኦፍ 3 ይሆናል ማለት ነው። ኤልን አገኘን ማለት ነው። ስለዚህ ምንድን ያለው ዘ ላተራል ሰርፌስ ኤሪያ ኦፍ ፕሪዝም 1/2 ፕሪዝም ነው ፒራሚድ ማለት ነው። ዘ ላተራል ሰርፌስ ኤሪያ ኦፍ ፒራሚድ ኢዝ ኢኳል ቱ 1/2 ፒኤል ነው ያለው። ፒቺፒ ማለት ምንድን ነው ያለው? ዘ ፓራሜትር ኦፍ ዘ ቤዝ ኦፍ ዘ ፒራሚድ ነው። እዚህ ጋር ፒራሚዱን እንደምናየው የፒራሚዱ ቤዝ እንደምናየው ምንድነው? ትሪያንግል ነው። ሁሉም እኩል ናቸው ብሎናል። እዚህ ጋር ይሄ እኩል ናቸው፣ ይሄም እኩል ናቸው። ስለዚህ ፓራሜትሩ ምንድነው የሚሆነው ማለት ነው? ዙሪያውን መደመር ነው ፓራሜትር ማለት። ስለዚህ ዙሪያውን ስንደምር 12፣ ይሄኛውም 12 ነው። ኢኩላተራል ትሪያንግል እኩል ስለሆነ ማለት ነው። ይሄኛው 12 ነው ሁሉም። እዚህ ጋር እቺ 6 ለብቻዋ፣ እቺኛውም 6 ትሆናለች።
ን ምን ይህንን ሶስቱን መደመር ማለት ነው። ይህ ደግሞ 3 ሲባዛ 12 ማለት ነው። ስለዚህ 1/2 ፓራሜትር ኦፍ ዘ ቤዝ ኦፍ ዚስ ፒራሚድ ኢዝ ኢኩላተራል ትራያንግል ሶ ዊ ሃቭ ቱ አድ ኦል ዘ 3 ሳይድስ ኦፍ ዘ triangle. So when or we can also multiply 3 times 12. 3 times 12 times the slant height of the this pyramid. We already get 6 square root of 3. So let us simplify this 2 by 2 1 12 by 2 6. So when we add them, when we multiply them, 3 times 6 times 6 times 6 36 36 times 3 108 root 3. This is the final answer for lateral surface area. So this is the lateral surface area of this solid. Let us find again the volume of this pyramid. volume ምንድን ነው የሚሆነው? volume of pyramid ፎርሙላችን volume of pyramid is equal to 1/3 area of base times h ነው። area of base times h ነው። ስለዚህ አሁን area of base ማወቅ እንችላለን። ከዚህ ላይ ነው የምንፈልገው። h ደግሞ ማለት the altitude of the pyramid ነው። ስለዚህ the altitude of the pyramid እንዲመጡ ከማጋ የሚገናኝ ነው እዚህ ጋር ከስላንት ሄቱ ጋር ማለት ነው። እዚህ ጋር 90 ዲግሪ ይፈጥራል ማለት ነው። ስለዚህ ይሄ እንደምታዩት እዚህ ጋር እንዲህ መጥቶ ቀጥታ ነው ይሄን እዚህ ጋር ያገናኘልን ማለት ነው። ስለዚህ ከዚህ ጋር እዚህ ጋር ያለውን ዲስታንስ ማግኘት አለብን ማለት ነው። ስለዚህ ይሄን ማግኘት አለብን። ይህን ለማግኘት ደግሞ ምን እናደርጋለን? መጀመሪያ ኤሪያ ኦፍ ቤዝ እንስራ። ኤሪያ ኦፍ የዚህ ቤዙ ኤሪያውን ለማግኘት ይቺን ወደ ታች ትንሽ እናረዝምና እኩል ቦታ ይከፍለዋል ማለት ነው። ስለዚህ ይሄኛውን ከመስራታችን በፊት አልቲቱዱን ከማግኘታችን በፊት ኤሪያውን እናገኛለን ማለት ነው። ስለዚህ ይሄ 12 ነው ተብለናል። ይሄ 12 ይሄም 12። ስለዚህ ይሄ እኩል ቦታ ነው ወደታች የሚከፍለው። ይሄ 6 ይሆናል። ይሄም ከዚህ ጋር እስከዚህ ጋርም 6 ይሆናል። ስለዚህ እኔ ይችኛዋን ማግኘት ብፈልግ ምንድነው የማደርገው? 12 ነው ተብለናል። 12 እዚች ጋር ያለችውን ለማግኘት ይሄ አንደኛው የትሪያንግሉ ሄት ነው ማለት ነው። ስለዚህ ይሄ 90 ዲግሪ ፈጥሯል። እቺን ለማግኘት ምን አደርጋለሁ? እቺን ዋይ ብላት ምን አደርጋለሁ ማለት ነው? ፓይታጎረስ ቴረም እጠቀማለሁ። 90 ዲግሪ ፊት ለፊት ያለው 12 ነው። 12 ስኩዌር ኢኩል ይሆናል 6 ስኩዌር ፕላስ ዋይ ስኩዌር እላለሁ ማለት ነው። ስለዚህ ዋይ ስኩዌርን ለማግኘት ምን አደርጋለሁ? ይሄን ወደዚህ አምጥቼ መቀነስ 12 ስኩዌር ሲሆን 144 ነው። 144 ሲቀነስ 36። ስለዚህ ዋይ ስንት መጣ ማለት ነው? ይሄ 108 ነው። ቅድም ስላንት ስንሰራ እንደሰራ ነው ማለት ነው። ይሄ ስኩዌር ነው። ስኩዌር ሩት ሲወጣ ይሄን ስኩዌር ሩት ውስጥ ነው የምናስገባው። ስለዚህ ምን ይሆናል? ዋይ ኢዝ ኢኳል ቱ 6 ሩት 3 ይሆናል ማለት ነው። ምክንያቱም 108 ማለት 36 ሲባዛ 3 ማለት ነው። 3 አይወጣም፣ 6 ግን ይወጣል። 36 ግን ይወጣል። ስለዚህ 6 ሩት 3 ይሆናል ማለት ነው። ዋይን ይቺን አገኘ ማለት ከዚህ ጋር እስከዚህ ጋር ያለችውን አገኘን ማለት ነው። ስለዚህ ኤሪያ ኦፍ ቤዙን ለማግኘት ምንድነው የምናደርገው? ኤሪያ ኦፍ ቤዝ ለማግኘት ፎርሙላችን ምንድነው? 90 ዲግሪ ከሆነ ኤሪያ ኦፍ ቤዝ ኤሪያ ኦፍ ዘ ትሪያንግል ማለት ነው። ኤሪያ ኦፍ ትሪያንግል ስለሆነ ቤዙ እንደምናደርገው 1/2 ኤ ታይምስ ቢ አድጀሰንት ታይምስ ቤዝ ማለት ነው። የዚህ አድጀሰንቱን አሁን ያገኘነው ነው። ቤዙ ደግሞ ይሄኛው ማለት ነው። ይሄኛው ማለት ነው። ይሄኛው አድጀሰንት ነው። ይሄኛው ቤዙ ነው ማለት ነው። ወይ ደግሞ ኦፖዚቱ። ስለዚህ
ምን ይሆናል ማለት ነው? ይቺ የአንዷ ትሪያንግል ነች ከዚህ ጋር እስከዚህ ጋር ማለት ነው። ከዚህ ጋር እስከዚህ ጋር ሌላም እዚህ ጋር ተመሳሳይ በ90 ዲግሪ የሚሰራል እኩል ናቸው። ይሄና ይሄ እንግዛቸው ወይም 6 ነው። ዋይም አሁን ያገኘነው ተመሳሳይ ነው። ስለዚህ የምናደርጋለን ሁለት ትሪያንግል ስለሆኑ እዚህ ጋር አንድ ነው ግን ሁለት ቦታ ከፍለን የሰራ ነው። ስለዚህ ሲባዛ በሁለት ማድረግ አለብን ማለት ነው። ስለዚህ ሁለት በሁለት ይጠፋል። ምን አገኘን? ኢዝ ኢኳል ቱ አድጀሰንት ታይምስ ቤዝ ይሆናል። ስለዚህ ምን እናደርጋለን ማለት ነው? ኤ ስንት ነው? 6 ሲባዛ ደግሞ አሁን ያገኘነው ነው 6 ሩት 3 ብለን ያገኘነው ማለት ነው። 6 ሩት 3 ስንት ሆነ ማለት ነው? 36 ስኩዌር ሩት ኦፍ 3 ማለት ነው። ስኩዌር ሩት ኦፍ 3 ስለዚህ ኤሪያው ይሄ ይሆናል ማለት ነው። ኤሪያ ኦፍ ቤዝ ስንት አገኘን ማለት ነው? ኤሪያ ኦፍ ቤዝ ኦፍ ዘ ፒራሚድ 36 ሩት 3 አገኘን ማለት ነው። ሩት 3 ከዛ በኋላ የሆነ ፎርሙላ አለን እዚህ ላይ አፓተም ነው የምትባለው ቅድም ልናገኛት ያልነው ማለት ነው። ስለዚህ ይቺን ላጥፋና ይሄ አሁን ሄይቱን ወይ ደግሞ አልቲቱድ ኦፍ ዘ ትሪያንግል ማግኘት እንችላለን ማለት ነው። ይሄ ነው አልቲቱዱ። ከዚህ ጋር መጥቶ ሁሌም አልቲቱድ የምንለው ከስላንት ሄይቱ ጋር 90 ዲግሪ የሚፈጥር ማለት ነው። ስለዚህ ይሄ ኤች ነው ማለት ነው። ኤችን ለማግኘት ደግሞ ከዚህ በፊት 9ኛ ላይ እንዲሁም 10ኛ ዩኒት ስንት ላይ እንደሆነ አላውቅም አለ አይተናል ማለት ነው። ምን ፎርሙላ አለን? ኤሪያ ኦፍ ዘ ትሪያንግል ኢዝ ኢኳል ቱ ኤ ታይምስ ኤ አፓተም ማለት ነው። ኤ ታይምስ ፓራሜትር ኦፍ ዘ ትሪያንግል ኦቨር 2 አድርገን እናገኛለን ተብለናል። ይህ አፓተም አለ። ይቺ ነች። ይቺ አሁን አፓተም ነው። ምክንያቱም ይሄንን አሁን እንትን ላይ ሰርክል ውስጥ ብንተካው ሰርክል ብናደርግበት እንደዚህ ይመጣል፣ እንዲመጣል፣ እንዲመጣና እንዲህ ይሆናል ማለት ነው። ስለዚህ ከሴንተር ቀጥታ እንዲህ የምትመጣው ሁሌም ራዲየስ ነው። ይቺኛዋ ግን እዚህ ጋር እንዲህ አድርገን እዚህ ጋር የምናገኛት አፓተም ነው የምትባለው። ስለዚህ አፓተምን ምኑን ካገኘን በኋላ ማግኘት እንችላለን ማለት ነው። ኤሪያ ኦፍ ዘ ሰርክል ስለሆነ ዊዝ ባውንድድ በሰርክል ሰብስቴንድ የሆነ ትሪያንግል ስለሆነ ማለት ነው። ስለዚህ ኤሪያችን ስንት አግኝተናል? ቅድም ያገኘነው ኤሪያ ኦፍ ዘ ትሪያንግል 36 ሩት 3 አግኝተናል። እዚህ ጋር ቅድም ያገኘነው ማለት ነው። ኢዝ ኢኳል ቱ አፓተም ታይምስ ይሄ ደግሞ ፓራሜትር የሰርክሉ ፓራሜትር ማለት ነው። የሰርክሉ ፓራሜትር ስንት ነው? ይህም 12 ነው። ይችኛውም እንደዚህ ሙሉ 12 ነኝ፣ በዚህ ጋርም 12። ስለዚህ 12 ሲባዛ በ3 ማለት ወይ ደግሞ 12 ዙሪያውን መደመር ነው ፓራሜትር። ስለዚህ 36 ይሆናል ኦቨር 2 ማለት ነው። ይሄ ኦቨር 1 አለው። ክሪስ ክሮስ ብናደርገው ምን ይመጣል ማለት ነው? 2 ሲባዛ 36 72 ማለት ነው። 72 ሩት 3 ኢዝ ኢኳል ቱ ሩት 3 ኢዝ ኢኳል ቱ 36 ኤ ማለት ነው። አፓተም ኤን ስለሆነ እየፈለግን ያለው ሁለቱም ለ36 እናካፍል። ይሄ ነው የሚቀረን አለ። ኤ ኢዝ ኢኳል ቱ አፓተም ኢዝ ኢኳል ቱ ይሄን ለ36 እናካፍለው 72 ለ36 እናካፍል 2 ሩት 3 እዚህ ጋር ሩት 3 ያለች እሷን እንጥፋለን። ስለዚህ እቺ ከዚህ ጋር እስከዚህ ጋር ስንት አገኘን ማለት ነው? 2 ሩት 3 ማለት ነው። ሩት 3 ከዚህ በኋላ ምን እንፈልጋለን? አልቲቱድ ኦፍ የእንትኑን አልቲቱድ ማግኘት እንችላለን ማለት ነው። የዚህን የፒራሚድ ምን ማግኘት እንችላለን? ኤች ማግኘት እንችላለን። ምን አድርገን? በፓይታጎረስ ቴዎረም። ይሄ ስላንት ሄይቱ እና ይሄ እዚህ ጋር 90 ዲግሪ አለን። ስለዚህ ለዚህ ለአልቲቱዱ ሃይፖቴነስ የሆነችው ማነች ማለት ነው? ኤል ነች። ወይ ደግሞ ስላንት ሄይትን ቅድም አግኝተናል። ስለዚህ ይሄኛውን አግኝተናል። ስለዚህ ኤች ስኩዌር ኢዝ ኢኳል ቱ ኤል ስኩዌር ማይነስ
ባተም ስኩዌር ነው የምንለው ማለት ነው። ስለዚህ ኤች ስኩዌር ኢዝ ኢኳል ቱ ይሄን ስኩዌር ስናደርገው ምንድን ነው የሚሆነው? 108 አል 36 ሲባዛ በ3 ስንት ይሆናል? 108 ማለት ነው። 108 ሲቀነስ አባተሙ ይሄ ስኩዌር ሲሆን 2 4 ይሆናል። 4 ሲባዛ በ3 12 ይሆናል ማለት ነው። ይህን ኤች ስኩዌር ኢዝ ኢኳል ቱ ይህን ስንቀንስ 96 ይሆናል። 96 ይሄ ኤች ስንት ይሆናል ማለት ነው? ይሄ 96 ማለት 16 ሲባዛ 6 ማለት ነው። 16 ሲባዛ በ6 ማለት ነው። ስለዚህ 16 ይወጣል፣ 6 ደግሞ እዚህ ይሆናል። ስለዚህ ስንት ይሆናል ማለት ነው? 4 16 ሲወጣ 4 ነው የሚሆነው። 6 ደግሞ ከስኩዌር ውስጥ ስለማይወጣ እንደዛው 6 ሆኖ ይቀጥላል ማለት ነው። ስለዚህ ሂታችን ኤች ስንት አገኘን ማለት ነው? 4 ሩት 6 አገኘን ማለት ነው። ከዛ በኋላ ቮሊዩሙን እዚህ ጋር ተክተን ማባዛት ብቻ ነው የሚቀረን። ቮሊዩም ኢዝ ኢኳል ቱ 1/3 ኤሪያ ኦፍ ቤዝ ስንት ነው ያገኘነው? 36 ሩት 3 36 ሩት 3 ታይምስ ሂቱን ስንት አገኘን? አሁን ያገኘነው ነው 4 ሩት 6 ማለት ነው። 4 ሩት 6 ይህም በዚህ ማቃለል እንችላለን። ለ3 12 ይሆናል። 12 ሲባዛ በ4 ስንት ነው? 48 ሩት 6 ማለት ነው። ሶሪ እዚህ ጋርም እንደገና እነዚህም ይባዛሉዋል። ሩት 6 ታይምስ ሩት 3 አለን እዚህ ጋር። ስለዚህ ሩት 3 ታይምስ ሩት 6 ደግሞ እናባዛቸዋለን። ስንት ይሆናሉ? ስኩዌር ሩት ኦፍ 12 ይሆናል። 3 ሲባዛ 6 18 ነው እዚህ ጋር። ስኩዌር ሩት ኦፍ 18 ይሆናል ማለት ነው። እዚህ ጋር ስኩዌር ሩት ኦፍ 6 ታይምስ ስኩዌር ሩት ኦፍ 3 ታይምስ ስኩዌር ሩት ኦፍ 6 ስንት ነው? ስኩዌር ሩት ኦፍ 18 ማለት ነው። 18 ማለት ደግሞ ስንት ነው? 48 እንዳለ ነው። 48 ይሄ 9 ሲባዛ 3 ማለት ነው። ስለዚህ ስንት ሆኖ ይወጣል? 9 ስለሚወጣ 3 ሆኖ ይወጣል። 3 ሩት ኦፍ 3 ስኩዌር ሩት ኦፍ 2 ሆኖ ይወጣል ማለት ነው። 3 ሲባዛ 48 ስንት ነው? 48 በ3 ይሄ 4 2 አለኝ። 3 ሲባዛ 4 12 እና 2 14። ስለዚህ ስንት መጣ ማለት ነው? ቮሊዩማችን 144 ስኩዌር ሩት ኦፍ 2 ሴንቲሜትር ኪዩብ ይሆናል። ወይ ደግሞ ዩኒት ሌላው ዩኒት ኪዩብ አድርገን እናስቀምጣለን። ስለዚህ ይህን ይሆናል ማለት ነው። በዚህ መልኩ መስራት ትችላላችሁ። ወደ እንሄዳለን። የተሰጠን ስፌር ነው። የስፌር ኤሪያ ለማግኘት ምንድን ነው ያልነው ከዚህ በፊት? ኤሪያ ኦፍ ስፌር ኢዝ ኢኳል ቱ ላተራል ሰርፌስ ኤሪያው ማለት ነው። ሰርፌስ ኤሪያም ቶታል ሰርፌስ ኤሪያውም የስፌር እኩል ነው። ስለዚህ ስፌር ኤሪያ ኢዝ ኢኳል ቱ ምንድን ነው? 4 ፓይ አር ኪዩብ ነው ያልነው ማለት ነው። አር ኪዩብ ራዲየሱ እዚህ ጋር የተሰጡናል 5 ነው ማለት ነው ራዲየሱ። ስለዚህ ይሄ ደግሞ ምንድን ነው? የስፌር ኤሪያ ነው። ሄሚስፌር ነው ወይ ደግሞ የስፌር ግማሽ ነው። ስለዚህ ይህን ለሁለት ማካፈል አለብን ማለት ነው። ስለዚህ ኤሪያ ኦፍ ቤዝ ኢዝ ኢኳል ቱ ምን ይሆናል? 2 ታይምስ ለሁለት ስለሚቃለል ማለት ነው 2 ፓይ አር ስኩዌር። ኪዩብ ሳይሆን ስኩዌር ነው፣ ቮሊዩሙ ነው ኪዩብ የሚሆነው። 2 ፓይ አር ስኩዌር ይሆናል ማለት ነው። ግን 2 አር ስንት ነው? 5 ነች አለ 5 ስኩዌር ሲሆን 25 ፓይ ይሆናል ማለት ነው። ይህንን ስናባዛው 2 ሲባዛ 25 50 15 ፓይ ይሆናል ማለት ነው። ስለዚህ ቮሊዩሙ ይህን ይሆናል ማለት ነው። ቮሊዩም ኖት ኤሪያ ሰርፌስ ኤሪያው ማለት ነው። ቮሊዩሙን ገና አልሰራንም። ስለዚህ ሰርፌስ ኤሪያው ወይ ደግሞ ኤሪያው ማለት ነው። ኤሪያ ኦፍ ዘ ስፌር 50 ፓይ ይሆናል ማለት ነው። ወደ ቮሊዩሙን ደግሞ እንዴት ነው ፎርሙላው? የስፌር ቮሊዩም ፎርሙላ ለመስራት ምንድን ነው የምናደርገው? ቮሊዩም ኢዝ ኢኳል ቱ 4
ኦቨር 3 ፓይ አር ኪዩብ ነው የምናደርገው ማለት ነው። አሁንም ይህንንም የግማሽ ሙሉ ስፌር ስላልሆነ ሙሉ ቢሆን ይሄ ምንድነው ይሄ ግጥም ይላል እንደዚህ ማለት ነው። ይሄ ሙሉ ስላልሆነ የግማሽ ስለሆነ ለሁለት እናካፍላለን ማለት ነው። ለሁለት ስናካፍለው ምን ይመጣል? 2 ኦቨር 3 ፓይ አር ኪዩብ ነው የሚሆነው። አር ኪዩብ ይሆናል። ስለዚህ ይሄ ምን ይሆናል ማለት ነው? 2 ኦቨር 3 ፓይ አር ኪዩብ ሲሆን ስንት ነው? 5 ማለት ነው። ራዲየሱ ኪዩብ ሲሆን 125 ማለት ነው። 125 ሲባዛ በሁለት ስንት ነው? 250። ስለዚህ 250 ኦቨር 3 ፓይ ይሆናል ማለት ነው። ስለዚህ ቮሊዩማችን ደግሞ ይሄ ነው። እሺ ሲ ላይ ስንሄድ ሲ ደግሞ ኮን ነው። የኮን ላተራል ሰርፌስ ኤሪያ ለማግኘት ምንድን ነው የምናደርገው? ላተራል ሰርፌስ ኤሪያ ኦፍ ኮን ኢዝ ኢኳል ቱ 1 ኦቨር 2 ፓራሜትር ኦፍ ዘ ቤዝ ታይምስ ኤል ነው። እዚህ ጋር ፓራሜትር ማለት የቤዙ ፓራሜትር የዚህ ፓራሜትር ኦፍ ቤዙ ደግሞ ስንት ነው የሚሆነው? ሰርክል ስለሆነ 1 ኦቨር 2 ፓይ አር ስኩዌር 2 ታይምስ 2 ፓይ ማለት ነው። 2 ፓይ አር ነው። ምክንያቱም የሰርክል ፓራሜትር ምንድን ነው? ሰርከምስታንስ ነው። የሰርከምስታንስ ኦፍ ሰርክል ደግሞ ምንድን ነው? 2 ፓይ አር ነው። ዙሪያውን መደመር እንደዚህ ዙሪያውን ስናደርግ እንደዚህ ነው። ስለዚህ ምን ሆነ? 1 ኦቨር 2 በቱ እዚህ ጋር ትጠፋለች። ምን ቀረን ማለት ነው? እዚህ ጋር ምን ይቀረናል ማለት ነው? ፓይ አር ኤል ይቀራል ማለት ነው። ኤል ይቀረናል። ኤልን አላገኘንም። ኤል ማለት እቺ ነች ስላንት ሄቱ። ስለዚህ ስላንት ሄት ለማግኘት ኤል ስኩዌር ኢዝ ኢኳል ቱ 90 ዲግሪ ስለሆነ ፓይታጎረስ ቴረም እንጠቀማለን። 12 ስኩዌር ሲሆን 144 ሲደመር 6 ስኩዌር ሲሆን 36 ማለት ነው። ይህንን ስንደምረው እዚህ ጋር 36 መደመር ማለት ነው። ስንደምር ስንት ይሆናል? ኤል ስኩዌር ኢዝ ኢኳል ቱ 4 ሲደመር 6 0 4 ሲደመር 3 9 ይችኛዋ 0 ነች። 4 ሲደመር 1 አለን እዚህ ጋር 36 እዚህ ጋር 4 እና 3 7 7 እና 1 8 ስለዚህ 180 ይሆናል። 180 እዚህ ጋር 8 ነው 180 ስለዚህ 180 ከስኩዌር ሩት ሲወጣ ስንት ነው? ይህ 180 ውስጥ ብንከት 180 ማለት ስንት ነው? 36 ስኩዌር ሩት ኦፍ 36 ሲባዛ ስኩዌር ሩት ኦፍ 3 ማለት ነው። ምክንያቱም 36 ሲባዛ 3 180 ስለሆነ ማለት ነው። በ3 ሳይሆን በ5 ማለት ነው። ይቅርታ። ስለዚህ እቺ 5 ነች። 180 ማለት 36 ሲባዛ 5 ማለት ነው። ስለዚህ እንደዚህ ይሆናል ማለት ነው። 36 ከስኩዌር ስለሚወጣ እናወጣለን 6 ስኩዌር ሩት ኦፍ 5 ይሆናል ማለት ነው። ስለዚህ ስላንት ሄታችን 6 ስኩዌር ሩት ኦፍ 5 ይሆናል ማለት ነው። ምን ይሆናል ማለት ፓይ ታይምስ አር ስንት ነው ያገኘ? አር ስንት ተሰጥቶናል? 2 ተሰጥቶናል። 2 ሲባዛ ኤል ደግሞ ስንት አግኝተናል? ኤልን 6 አግኝተናል። 6 ስኩዌር ሩት ኦፍ 5 አግኝተናል ማለት ነው። ዞሪ እዚች ጋር አር ማለት ነው። የዚችኛዋ የኮኗ ራዲየስ ማለት ነው 6 ነው። ስለዚህ 6 እዚህ ጋር 6 ነው የምናደርገው ማለት ነው። ስለዚህ ይሄንም ማባዛት እንችላለን። ራዲየሱ 6 ስለሆነ 6 ነው የምንጠቀመው። 6 ሲባዛ 6 36 ስኩዌር ሩት ኦፍ 5 ፓይ ይሆናል ማለት ነው። እንዲህ አድርገን መስራት እንችላለን። ቮሊዩሙን ደግሞ የዚህን ቮሊዩም ማግኘት እንችላለን። ቮሊዩም ኦፍ ሲሊንደሩን ቮሊዩም ኦፍ ኮን ፎርሙላችን ላይ ነው። ቮሊዩም ኦፍ ኮን ኢዝ ኢኳል ቱ 1 ኦቨር 3 ኤሪያ ኦፍ ቤዝ ታይምስ ኤች ነው ያለው ማለት ነው። ስለዚህ 1 ኦቨር 3 ኤሪያ ኦፍ ቤዝ ደግሞ ይሄ ቤዙ የኮን ቤዝ ምን ስል ሰርክል ስለሆነ ኤሪያውን ለማግኘት ምንድን ነው የምናደርገው ማለት ፓይ አር ስኩዌር ነው። ስለዚህ ፓይ አር ስኩዌር ታይምስ ኤች ይሆናል ማለት ነው። ግን ይሄ 1 ኦቨር 3 ፓይ ታይምስ አር ስኩዌር 6 ስኩዌር ሲሆን 36 ሲባዛ በኤችን ስንት ነው? 12 ማለት ነው።
ይህን እዚህ ጋር ለ3 ስናቀርብ 12 ይሆናል። ስለዚህ ቮሊዩማችን ምን ይሆናል ማለት ነው? 12 ሲባዛ 12 144 ፓይ ይሆናል ብለን እንደዚህ መመለስ እንችላለን ማለት ነው። ወደ ዲ እንሄዳለን። ዲ ላይ የተሰጠን ሲሊንደር ነው። ይህ ሲሊንደር ላተራል ሰርፌስ ኤሪያ ለማግኘት ምንድነው ፎርሙላችን? 2 ፓይ አር ኤል ነው የምንለው፣ ኤች ነው የምንለው ማለት ነው። ይህ ነው ፎርሙላችን። ስለዚህ ላተራል ሰርፌስ ኤሪያ ኢዝ ኢኳል ቱ 2 ታይምስ ፓይ ታይምስ አር ስንት ነው? 2 ነው። 2 ሲባዛ ኤች ማለት ከዚህ ጋር እስከዚህ ጋር ያለው ማለት ነው። ከዚህ ጋር እስከዚህ ጋር ያለው 6 ተሰጥቶናል። ስለዚህ 6 ምን ይሆናል ማለት ነው? 2 ሲባዛ 2 4፣ 4 ሲባዛ 6 24 ፓይ ይሆናል ማለት ነው። ይሄ ምኑ ነው? ላተራል ሰርፌስ ኤሪያው ነው። ላተራል ሰርፌስ ኤሪያ። ቮሊዩሙን ለማግኘት ደግሞ ቮሊዩም ሁሌ ምንድነው? የኤሪያ ኦፍ ቤዝ ታይምስ ኤች ነው። ኤሪያ ኦፍ ቤዝ ታይምስ ኤች። ይሄ የቤዙ ኤሪያ ምንድነው? ይሄኛው ይሄ ኤሪያ ኦፍ ቤዙ ምንድነው? ሰርክል ነው። የሰርክል ኤሪያ ኦፍ ቤዝ ደግሞ ምንድነው የሚሆነው? ፓይ አር ስኩዌር ነው። ፓይ አር ስኩዌር ታይምስ ኤች። ግን እዚህ ጋር ስንተካ አር ስንት ነው? 4። ስለዚህ 4 ሲባዛ ኤች ስንት ነው? 6 ፓይ ይሆናል ማለት ነው። ይህን ስናበዛው 24 ፓይ ይሆናል ማለት ነው። ቮሊዩሙም ላተራል ሰርፌስ ኤሪያው እኩል ነው። በዚህ መልኩ መስራት እንችላለን ማለት ነው። ወደ ሁለተኛ ጥያቄ እናልፋለን። እሺ ስለዚህ ሁለተኛ ጥያቄ ምንድነው የተጠየቅነው? ላተራል ኤጅ ኦፍ ራይት ፕሪዝም ኢዝ 6 ሴንቲሜትር። የራይት ፕሪዝም ነው ያለን። ራይት ፕሪዝም ማለት ምን ማለት ነው? ሄቱ ከኤድጁ ጋር እኩል የሆነ ማለት ነው። እንደ ዘ ፓራሜትር ኦፍ ዘ ቤዝ ኢዝ 36። ይህ የፓራሜትሩ ኤጅ ደግሞ ስንት ነው አለን? 36 የቤዙ ፓራሜትር። አንድ ዘ ላተራል ሰርፌስ ኤሪያ ነው። ላተራል ሰርፌስ ኤሪያ ኦፍ ፕሪዝም ምንድነው? ፓራሜትር ፒኤች ነው የምንለው ማለት ነው። ራይት ስለሆነ ኤጁና ሄቱ እኩል ሲሆን ነው ራይት የምንለው ማለት ነው። ስለዚህ ምን ይሆናል ማለት ነው? ፓራሜትር ኦፍ ዘ ቤዝ ማለት ነው ኤችፒ ማለት። ፓራሜትር ኦፍ ቤዝ ስንት ተሰጥቶናል? 36 ተሰጥቶናል። እንደገና ኤች ደግሞ ከላተራል ኤድጁ ጋራ እኩል ነው ራይት ፕሪዝም ከሆነ ማለት ሲባዛ 6። ስለዚህ 36 ሲባዛ በ6 6 ሲባዛ 6 ስንት አለኝ? 3 አለኝ። 6 ሲባዛ 3 18 እና 3 21። ስለዚህ 236 ሴንቲሜትር ስኩዌር ይሆናል ማለት ነው። ወደ ሶስተኛ ጥያቄ ስናልፍ እሺ ሶስተኛ ጥያቄ ምንድነው የሚለው? ሶስተኛ ጥያቄ ዘ ሄት ኦፍ ሰርኩላር ሲሊንደር ማለት እንደዚህ ሆኖ እንደዚህ ወደ ታች ይሄ ማለት ነው ሲሊንደር። ዘ ሄት ኦፍ ሲሊንደር ሄቱ ማለት ነው እዚህ ጋር ሬዲየስ አለ፣ እዚህም ሬዲየስ አለ። ከዚህ እስከዚህ ወይ ደግሞ ይሄ ማለት ነው እዚህ ጋር እስከዚህ ጋር ያለው ምንድነው አለን? ራዲየሱ ጋር ከቤዙ ራዲየስ ጋር እኩል ነው አለ። ከቤዙ ራዲየስ ጋር እኩል ነው ሄቱ ማለት ነው። ስለዚህ ሄቱ ከምኑ ጋር እኩል ነው? ከራዲየሱ ጋር እኩል ነው አለ። እኩል ናቸው ማለት ነው ከራዲየሱ ጋር። ፋይንድ ዘ ቶታል ሰርፌስ ኤሪያ ኢን ኢትስ ቮሊዩም ጊቭ ዩር አንሰር ኢን ተርምስ ኦፍ አር ማለት ነው። እሺ ስለዚህ ራዲየስ ማለት ከዚህ ጋር እስከዚህ ጋር እንዲሁም ከዚህ ጋር እስከዚህ ጋር ይቺም ራዲየስ ነው። ይሄ አር ነው፣ ይሄም አር ነው። ይቻችንም አር ነው ማለት ነው። ራዲየሱ አር ነው። ስለዚህ ምን ነው ፈልጉ የተባለው? ቶታል ሰርፌስ ኤሪያ ኤንድ ኢትስ ቮሊዩም ነው። ቶታል ሰርፌስ ኤሪያ ኦፍ ፕሪዝም ምንድነው? ቶታል ሰርፌስ ኤሪያ ኦፍ ፕሪዝም ኢዝ ኢኳል ቱ ላተራል ሰርፌስ ኤሪያ ፕላስ ኤሪያ ኦፍ ቤዝ ማለት ነው።
ስለሆነ ሁለት ናቸው ቤዞቹ ስለዚህ ቱ ኤሪያ ኦፍ ቤዝ ማለት ነው። ምክንያቱም የዚህን ስናይ እዚህ ጋርም ሰርክል አለ፣ እዚህ ጋርም ሰርክል አለ፣ ራዲየሳቸው እኩል ነው ሁለቱም። ስለዚህ ቱ ኤቢ ይሆናል ማለት ነው። ስለዚህ ላተራል ሰርፌስ ኤሪያ ኦፍ ፕሪዝም ደግሞ ቅድም የነገርኳችሁ ነው። አንደኛ ጥያቄ ላይ 2 ፓይ አር ታይምስ ኤች ነው ብለናል። ፕላስ አጌን ኤሪያ ኦፍ ቤዙ ደግሞ 2 ኤሪያ ኦፍ ቤዝ ስንት ነው? ፓይ አር ስኩዌር ነው ሰርክል ስለሆነ አሁንም። ስለዚህ ፓይ አር ስኩዌር ይሆናል ማለት ነው። ስለዚህ ምን ሆነ ማለት ነው? 2 ፓይ አር ኤች ደግሞ አር ጋር እኩል ነው። ሄት ኦፍ ዘ ሲሊንደር ኢዝ ኢኳል ቱ ራዲየስ ኦፍ ኢትስ ቤዝ። ስለዚህ ከቤዙ ራዲየስ ጋር እኩል ነው ብሎናል። ስለዚህ አር ታይምስ ኤች፣ አር ደግሞ ስንት? ኤች አር ነች። ስለዚህ አር እንላለን ማለት ነው። ፕላስ 2 ፓይ አር ስኩዌር ይሆናል ማለት ነው። ይህንን እንትን ስንለው ስንት ነው የሚሆነው? 2 ፓይ አር ስኩዌር ይሆናል። አር ታይምስ አር ስለሚሆን ይሄ ምን ይሆናል? ይህም 2 ፓይ አር ስኩዌር። ስለዚህ ቶታል ሰርፌስ ኤሪያው ምን ይሆናል ማለት ነው? 4 ፓይ አር ስኩዌር ይሆናል ማለት ነው። 4 ፓይ አር ስኩዌር ይሆናል። ይሄ ቶታል ሰርፌስ ኤሪያው ነው። ቮሊዩም ውስጥ ቮሊዩም ደግሞ ምንድን ነው ያለው? ቮሊዩም ኦፍ ሲሊንደር ኢዝ ኢኳል ቱ ኤሪያ ኦፍ ቤዝ ታይምስ ኤች ነው ያለው። ስለዚህ ኤሪያ ኦፍ ቤዝ ደግሞ የዚህ ሰርክል ስለሆነ ምንድነው የሚሆነው? ፓይ አር ስኩዌር ነው ታይምስ ኤች ደግሞ ኤችም አር ነው አይደለ? እኩል ነው ብሎናል። ስለዚህ ምን ይሆናል ማለት ነው? ፓይ አር ኪዩብ ይሆናል ማለት ነው። ስለዚህ በዚህ መልኩ ማስቀመጥ እንችላለን ማለት ነው። አራተኛ ጥያቄ ምንድን ነው የሚለው? ዋት ኢዝ ዘ ቮሊዩም ኦፍ ስቶን ኢን አን ኢጂፕሽያን ፒራሚድ ዊዝ ስኩዌር ቤዝ ኦፍ ሳይድ። የስኩዌሩ ሳይድ ስኩዌር የሆነ ፒራሚድ ነው ማለት ነው። የስኩዌሩ ሳይድ 100 ነው። ስላንቴቱ ደግሞ ይሄ ተሰጥቶናል። ፎር ኢች ትሪያንጉላር ፌስ ማለት ነው። ስለዚህ ምንድነው የተጠየቅነው? ቮሊዩም ነው ማለት ነው። ስለዚህ መጀመሪያ በስዕል ቢሰራ አሪፍ ነው ማለት ነው። ስለዚህ መጀመሪያ ፊገሩን እንስራ። ፊገሩ ይሄ ፒራሚድ ነው ብለን ብናስብ ይሄ ቤዙ ምንድን ነው ያለን? ስኩዌር ነው ያለን። ስለዚህ ስኩዌር እናደርጋለን። ስለዚህ ፒራሚድ ማለት ደግሞ ሁሉም ሳይዶቹ መጥተው የሆነ ቦታ የቨርቴክሶቹ የቤዙ ቨርቴክስ ሁሉም ውጭ ላይ ሲገናኝ ማለት ነው። እንደዚህ ሆነ እንደዚህ ይችኛዋ ደግሞ ተቀረናለች። ይችኛዋ ቨርቴክስ መጣ አንድ ቦታ ላይ ሁሉም ሲገናኙ ማለት ነው ፒራሚድ የሚባለው። ስለዚህ እንደዚህ ይሆናል ማለት ነው። ይህን አገኘን። እዚህ ጋር ስላንት ሄት ማለት ደግሞ አንደኛውን ሳይድ እኩል ቦታ የሚቆርጥልን ማለት ነው። ስለዚህ ስላንት ሄት እቺ ኤል ነች ማለት ነው። ኤል ስንት ተሰጥናለች? ስላንት ሄቱ ስኩዌር ሩት ኦፍ 50 ስኩዌር ሩት ኦፍ 2 ተሰጥቶናል ማለት ነው። ከዛን ምን ይቀረናል? እዚህ ጋር ይሄ ደግሞ ሄት ነው። ቮሊዩም ለማግኘት ግዴታ ሄት ያስፈልገናል። ምክንያቱም እዛ ቮሊዩም ኦፍ ፒራሚድ ፎርሙላው እንዴት ነው? ቮሊዩም ኦፍ ፒራሚድ ኢዝ ኢኳል ቱ 1/3 ኤሪያ ኦፍ ቤዝ ታይምስ ኤች ነው የምናደርገው። ስለዚህ ኤችን ማግኘት አለብን። ይሄ 100 ተሰጥቶናል፣ ይሄም 100 ተሰጥቶናል። 100 ተሰጥቶናል። ሁሉም 100 ናቸው ማለት ነው። የቤዙ ስኩዌር ስለሆነ 100 ነው የሚሆነው። ከዛን ሄት ነው የሚቀረን ኤች እዚህ ጋር 90 ዲግሪ ሰርቷል። ስለዚህ እዚህ ጋር ምን ሆነ? ሃይፖተነሱ ይሄ ኤል ይሆናል ስላንት ሄቱ ማለት ነው። ስለዚህ እቺ ደግሞ ከዚህ ጋር እስከዚህ ጋር ስንት ነው የምትሆነው? ከዚህ በፊት ሰርተናል። እኩል ከሆነ የሳይዱን ግማሽ ነው የምትሆነው ማለት ነው። የሳይዱን ግማሽ ነው የሚሆነው ሴንተር ላይ ስለሚሄድ። ስለዚህ ከዚህ ጋር እስከዚህ ጋር ስንት ይሆናል ማለት ነው? 50 ማለት ነው። ስለዚህ በዚህ ተጠቅመን አሁን ስላንት ሄት ተሰጥቶናል። ይህ ሃይፖተነስ ነው። ስለዚህ ኤል ስኩዌር ኢዝ ኢኳል ቱ ኤች ስኩዌር ፕላስ ከዚች ጋር እስከዚች ጋር ያለችውን ማለት ነው። ከዚህ ጋር እስከዚህ ጋር ያለው ስንት? 50 ነው አለ። ይሄ እኩል ከተሰጠን ግማሽ ላይ ስለሚቆርጠው 50 ይሆናል።
ስለዚህ የምናደርጋለን ማለት ነው። ስላንት ሄቱ ስንት ተሰጠን? 50። ስለዚህ 50 15 ስኩዌር ሩት ኦፍ 50 ስኩዌር ሩት ኦፍ ስንት? ስኩዌር ሩት ኦፍ 2 ዘ ሆል ስኩዌር ይሆናል። ኤች ተሰጥቶና ኤችን ነው የምንፈልገው። ኤች ስኩዌር ፕላስ 50 ስኩዌር ሲሆን 2500 ማለት ነው። 2500 ግን ይሄ ስኩዌር ሲሆን 50 ስኩዌር ሲሆን 2500 ሲባዛ በሁለት 5000 ማለት ነው። ስለዚህ 5000 ፕላስ ኢዝ ኢኳል ቱ ኤች ስኩዌር ፕላስ 2500 ማለት ነው። ይሄ ወደዚህ ሲሄድ ስንት ይሆናል? ኤች ስኩዌር ኢዝ ኢኳል ቱ መቀነስ እንችላለን። ከ500 ለ2500 ወደዚህ አምጥተን ስንቀንስ ስንት ነው የሚሆነው? 2500 ራሱ 2500 ከስኩዌር ሲወጣ ስንት ነው የሚሆነው? ይሄ 5 ይሆናል። 100 ስታስወር ሲወጣ ደግሞ 10 ነው። ስለዚህ 50። ስለዚህ ኤች 50 ይሆናል ማለት ነው። ሄታችን 50 ሆነ ማለት ነው። ከዛ ምንድነው የምንፈልገው ማለት ነው? የተጠየቅነውን ቮሊዩሙን መስራት እንችላለን ማለት ነው። ቮሊዩም ኢዝ ኢኳል ቱ 1/3 ኤሪያ ኦፍ ቤዝ። ቤዙ ምንድን ነው? ስኩዌር ነው አይደለ? ይሄ ሁሉም 100 ማለት ነው። ስለዚህ የስኩዌር ኤሪያ ለማግኘት ደግሞ ምንድን ነው የምናደርገው? የተሰጠን ሳይድ ስኩዌር ማድረግ ነው። 100 ስኩዌር ሲሆን ስንት ይሆናል? 10 40 ማለት ነው። 100 ሲባዛ 100 ማለት ነው። ሲባዛ ኤች ስንት አገኘን? 50። ይህንን እናባዛዋለን እና ለ3 ማካፈል ማለት ነው። እቺ ይህን ስናባዛው ስንት ይመጣል? 500,000 ነው የሚመጣው። የላይኛው 500,000 ኦቨር 3 ማለት ነው። ኦልሞስት ለ3 ስናካፍለው 166,000 ነጥብ 666 እያለ ይቀጥላል ማለት ነው። ነጥብ እዚህ ጋር ኮማን እቺ ነጥብ ሳትሆን ከዛ እዚህ ጋር ገና 6 እያለ ይቀጥላል። ይሄ ሲቀጥል እዚህ ጋር ልጻፍላችሁ እዛ ጋር ቦታ ስለማይመጣ 166,666 ነጥብ 666 እያለ ነው የሚቀጥለው ማለት ነው። ስለዚህ ቮሊዩማችን ይሄን ይሆናል ማለት ነው። የአራተኛ ጥያቄ ቮሊዩሙ ይሄን ይሆናል ማለት ነው። እሺ አምስተኛ ጥያቄ ደግሞ ፋይንድ ቶታል ሰርፌስ ኤሪያ ኦፍ ሬጉላር ሄክሳጎናል ፒራሚድ ጊቨን ዛት አን ኤጅ ኦፍ ዘ ቤዝ ኢዝ 8 ሴንቲሜትር ኤንድ አልቲቱድ ኢዝ 12 ሴንቲሜትር ማለት ነው። ስለዚህ ይህ ሄክሳጎናል ፒራሚድ ነው፣ 6 ማዕዘን ያለው ማለት ነው። ሄክሳጎናል ስለዚህ ይሄንን መጀመሪያ ፊገሩን እንደዚህ መስራት አለብን። እንደዚህ ሆኖ ይመጣል። ምናልባት ብዙም ላይመሳሰል ይችላል። ልስራላችሁ መጀመሪያ። እሺ ፒራሚዱ ይሄ ነው ብለን ብናስብ ቶታል ሰርፌስ ኤሪያ ለማግኘት ፎርሙላችን ምንድነው? ቶታል ሰርፌስ ኤሪያ ኦፍ ሄክሳጎናል ፒራሚድ ኢዝ ኢኳል ቱ lateral surface area of the pyramid plus base of area of base ማለት ነው። area of base of the pyramid ማለት ነው። ስለዚህ ይህንን ለማግኘት ደግሞ ምን ያስፈልገናል? ይሄ area of lateral surface area of pyramid 1/2 parameter of base of the pyramid times ኤል ማለት ነው። ይህም ኤሪያ ኦፍ ቤዝ ማለት ነው። ስለዚህ ኤሪያ ኦፍ ቤዝ ለማግኘት ሄክሳጎናል ነው ይሄ የተሰጠን። ምን ማግኘት እንችላለን? ፎርሙላ አለን ከዚህ በፊት ማለት ነው። ፖሊጎን የሆነ ፖሊ ላይን የሆነው ማለት ነው ሲሰጥ ምንድነው የምናደርገው? ኤሪያ ኦፍ ቤዝ ኢዝ ኢኳል ቱ የዚህ ሄክሳጎናል ስለሆነ ፎርሙላ አለን 1/2 ኤን ማለት ነምበር ኦፍ ሳይድ ኦፍ ዘ ፖሊጎን ማለት ነው ታይምስ አር ስኩዌር ታይምስ ሳይን 360 ዲግሪ ኦቨር ኤን አድርገን ነው የምናገኘው ማለት ነው ኤሪያ ኦፍ ቤዙ። ስለዚህ ኤሪያ ኦፍ ቤዝ ይሄ በዚህ መልኩ እናገኛለን የቤዙን ኤሪያ ማለት ነው። ከዛ አሁንም ምን እዚህ ጋር የለንም ፓራሜትሩ ዙሪያውን ይሄ የዚህ
ዙሪያውን የለንም፣ ፓራሜትር የለንም ማለት ነው። እንደገና ኤልም የለችንም፣ ኤልንም እናገኛለን ማለት ነው። ኤል ማለት ስላንት ሄት ኦፍ ፒራሚድ፣ ስላንት ሄት ኦፍ ፒራሚድ ማለት ይቺ ነች። እንደገና ሄት ደግሞ ሄት ተሰጥቶናል ኦልሬዲ አልቲቲዩዱ ከዚህ ጋር መጡ እንዲመጡ ሌላ ከለር እናድርግና ይህ ከዚህ ይነሳና እንዲህ ያለ ሴንተር ላይ ሲደርስ እንዴት ይጠፋል ማለት ነው። ስላንት ሄታችን ማለት የቷ ነች? እቺ እንዲመጣ እንዲህ የሚመጣው ማለት ነው። ግን ይሄ ስንት ተሰጥቶናል? 12 ተሰጥቶናል። አሁን ያላገኘነው እቺኛዋን ስላንት ሄት እዚህ ጋር 90 ዲግሪ ፈጥሯል፣ እዚህ ጋር 90 ዲግሪ ይፈጥራል ማለት ነው። አሁን የማናውቀው ሌላ ምንድነው? ከዚህ ጋር እስከዚህ ጋር ያለችውን አናውቅም። ከዚህ ጋር እስከዚህ ጋር ያለውን አናውቅም። እሱን ለማወቅ ምንድነው የምናደርገው? ይህ አሁን እንትን የተከበበ ቢሆን በዚህ እንደ ለነዚህ ሳይድ ኦፍ ዘ ፖሊጎኑ እንደዚህ እዚህ ላይ እንደዚህ የሆኑ ሰርክል ቢሆን ራዲየሱ ምንድን ነው የሚሆነው? ከዚህ ጋር እስከዚህ ጋር ነው አይደለ? ከዚህ ጋር እስከዚህ ጋር ይሄ ምንድነች? እቺ አር ነች ማለት ነው። አሩ ከማጋ ይሆናል ማለት ነው። ከቤዙ ሄት ጋር እኩል ነው የሚሆነው። እዚህ ላይ ስንስለው ምናልባት ሄክሳጎኑ ሳይድ ቪው ስለሆነ በደንብ ላይታይ ይችላል። ስለዚህ ራዲየሳችን የሰርክሉ ራዲየስ ስንት ነው የምትሆነው ማለት ነው? አር ስንት ነው ማለት ነው? 8 ነች ማለት ነው። ምክንያቱም ቤዝ ኦፍ የቤዙ ሄት 8 ተሰጥቶናል ተብለናል ማለት ነው። ስለዚህ ራዲየሱ 8 ነው። በትሪግኖሜትሪክ ሎ ላይ ሄደን ስናይ ደግሞ 9ኛ አፓተም ሌላ ፎርሙላ ምን አለው? አፓተም ኢዝ ኢኳል ቱ አር ታይምስ ኮዝ ቴታ አለን ማለት ነው። ኮዝ ቴታ የሚል አለን። ይሄንን እንደዚህ ስናደርግ እንዲህ ስናመጣ ማለት ነው እዚህ ጋር ይሄ 60 ናቸው ተብለናል። ይሄ 60 ቢሆን ሁለት ቦታ ሲካፈል 30 ዲግሪ ነው የሚሆነው ማለት ነው። ስለዚህ አራችን 8 ነው። ኮዝ 30 ደግሞ ስንት ነው? ኮዝ 30 ሩት 3 ኦቨር 2 ነው። ይሄ 2 በ2 ይጠፋል። ስለዚህ አፓተማችን እቺ ከዚች ጋር ከዚህ ጋር ብዙ ጊዜ እንትን ላይ አፓተም ይሰጠናል ጊዜ ስለሚፈጅ ማለት ነው። ስለዚህ ለመፈለግ እንደዚህ ነው። ስናገኝ ስንት ይሆናል? 4 ስኩዌር ሩት ኦፍ 3። ስለዚህ አፓተም አገኘን ማለት ነው። እቺ ስንት ነች ማለት ነው? 4 ስኩዌር ሩት ኦፍ 3 ያገኘን ማለት ነው። ግን አሁን ስላንት ሄት ማግኘት አያቅተንም። ስለዚህ ስላንት ሄቱን ምን አድርገን እናገኛለን? ይሄ 90 ዲግሪ ስለሆነ 12 ስለተሰጠን ኤል ስኩዌር ኢዝ ኢኳል ቱ 12 ስኩዌር ወይ ደግሞ ሄት ስኩዌር 144 ይሆናል። 144 ሲደመር ይሄ ስኩዌር ሲሆን 4 ስኩዌር ሩት ኦፍ 3 ስኩዌር ሲሆን ስንት ነው? ይሄንን ስኩዌር ማድረግ ማለት ነው። ይሄንን ስኩዌር ስናደርገው ስንት ይሆናል? 4 ሲባዛ 4 16 ሲባዛ በ3 ይሆናል ማለት ነው። ስለዚህ 16 በ3 48 ይሆናል። 48 እና 144 48 ስንት ይሆናል? ስለዚህ ኤል ስኩዌር ኢዝ ኢኳል ቱ 4 ሲደመር 8 12 አንድ አለን። 4 ሲደመር 4 8 8 እና 1 9 ይሄ 192። ስለዚህ ይሄን ስኩዌር ውስጥ ማስገባት እንችላለን። ሁለቱንም ራዲካል ውስጥ ኤል ብቻዋን ለማስቀረት ማለት ነው። ስለዚህ ኤል ኢዝ ኢኳል ቱ ምን ይሆናል ማለት ነው? ስኩዌር ሩት ኦፍ 192 ይሆናል ማለት ነው። 192 ማለት 64 ሲባዛ በ3 ማለት ነው። ስለዚህ 64 8 ሆኖ ስለሚወጣ 8 ስኩዌር ሩት ኦፍ ስንት ይሆናል ማለት ነው? 8 ስኩዌር ሩት ኦፍ 3 ይሆናል ማለት ነው። ስለዚህ ስላንት ሄታችን አገኘን። ፓራሜትር ነው የሚቀረን ማለት ነው። እዚህ ጋር ፓራሜትሩን ለማግኘት ምንድነው የምናደርገው? የቤዙ 8 ነው ብሎናል። ስለዚህ ሁሉም 8 ናቸው ማለት ነው። 6 ሳይድ ስላለው 8 ሲባዛ 6 እናደርጋለን። ስለዚህ ምን ይሆናል? 1/2 6 ታይምስ 8 ማለት ነው። 8 ታይምስ ስላንት ሄቱን ስንት አገኘን? 8 ስኩዌር ሩት ኦፍ 3 ኤሪያ ኦፍ ቤዛችን ደግሞ ምን ብለናል? የቤዙ ኤሪያ
በዚህ ነው የምናገኘው ማለት ነው። ቅድም በዚህ ፎርሙላ የምናገኘው። ስለዚህ በዚህ ፎርሙላ እንሰራለን ማለት ነው። ይህንን አጥፋና እዚህ ጋር መጀመሪያ ቤዝ ኤሪያውን እንስራው። ኤሪያ ኦፍ ፖሊጎን ነው በዚህ የምንሰራው። ማንኛውንም በዚህ ብንሰራ ይመጣል ማለት ነው። ማንኛውንም ፖሊጎን የሆነ ሶሊድ ማለት ነው። ስለዚህ ይህ ምን ይሆናል ማለት ነው? 1/2 ኤናችን ስንት ነው? ሳይዱ የኤን ማለት ዘ ነምበር ኦፍ ሳይድ ኦፍ ትሪያንግል ዘ ሶሊድ ማለት ነው። ስንት ነው? 6 ሲባዛ አር ቅድም ስንት ነው ያልነው? 8 አይደል? 8 ስኩዌር ሲሆን 64 ሳይን የሳይን 360 ሲካፈል ለ6 ማለት ነው ስንት ይሆናል? 60 ሳይን 60 ይሆናል። እዚህ ጋር እቺን ለዚህ ማካፈል እንችላለን። 6 3 ይሆናል። ስለዚህ 3 ታይምስ 64 ታይምስ ሳይን 60 ማለት ደግሞ ሩት 3/2 ማለት ነው። ኦቨር2 ይሄ ይህንን ለሁለት ማቃለል እንችላለን። ስንት ይሆናል? 32 በ3 ስንት ይሆናል? 96 ስኩዌር ሩት ኦፍ 3 ማለት ነው። ስለዚህ ይህን ይሆናል ማለት ነው። ከዛ እዚህ ጋር ሰብስቲዩት ማድረግ ነው። ይሄ 6 እዚህ ጋር ይህንን ለሁለት ማቃለል እንችላለን። ስንት ይሆናል? 3 ሲባዛ እዚህ ጋር 8 ሲባዛ 8 64 ስለዚህ ቤዝ ኤሪያችን እዚህ ጋር ነው የምንጽፈው 96√3 ማለት ነው። ቤዝ ኤሪያ 3 ሲባዛ 64√3 ማለት ነው። √3 ፕላስ 96√3 ይሆናል። ይሄኛው 3 ሲባዛ 64 ስንት ይሆናል? 64 በ3 ማባዛት ነው። ይህ ሲባዛ 192 ነው የሚሆነው። ስለዚህ 192 ስኩዌር ሩት ኦፍ 3 ፕላስ 96√3 ይሆናል ማለት ነው። ከዛ ይሄን 192 እና 96ን መደመር እንችላለን። ምክንያቱም ውስጥ ያሉት እኩል ስለሆኑ ማለት ነው። ራዲካል ውስጥ ያሉት ተመሳሳይ ስለሆኑ ስለዚህ ስንት ይሆናል? 288 ይሆናል። 288 ስኩዌር ሩት ኦፍ 3 ሴንቲሜትር ኪዩብድ ይሆናል ማለት ነው። ስለዚህ አምስተኛ ጥያቄን በዚህ መልኩ መስራት ትችላላችሁ። ሌሎቹን ኔክስት ታይም እናያለን። ከስድስተኛ ጥያቄ ጀምረን እስከ መጨረሻው